ለልደቴ የጾም ኬክ እየጋገርኩ ነው። ስንት አመት እንደሚሞላኝ ገምቱ እስቲ። የምሰራው ቫኒላ ኬክ with raspberry custard filling ነው። የኬኩ ስም ትንሽ ረዘም ይላል፣ ግን እዚህኛው ቪዲዮ ላይ ካስተርዱ እንዴት እንደሰራሁት ነው ማሳያችሁ። የተጠቀምኳቸው ነገሮች 2 ኩባያ የጾም ወተት፣ 1/4 ኩባያ ኮርን ስታርች፣ 1/3 ኩባያ ስኳር፣ 1 የሻይ ማንኪያ ቫኒላ፣ እርድ እና 1 ኩባያ ራዝቤሪ ነው የተጠቀምኩት። እንጆሪ፣ ብሉቤሪ የፈለጋችሁትን መጠቀም ትችላላችሁ። መጀመሪያ ወተቱን፣ ኮርን ስታርቹን እና ስኳሩን ድስት ውስጥ ከትቼ በደንብ አማሰልኩት። ይወፍራል። ኮርን ስታርቹ የሚገባው ለማወፈር ነው። እሳቱን ግን በጣም መጨመር የለብንም፣ ምክንያቱም በጣም ሊወፍር ይችላል። ስለዚህ እሳቱን ቀነስ አድርገው እያየን ነው ምናማስለው። ያማሰልኩትም መወፈር ሲጀምር እርድና ቫኒላ ጨመርኩ። ከዛ በኋላ ራዝቤሪውን ጨመርኩ። ካስተርዱ መቀዝቀዝ ስላለበት ኬኩን ነገ ነው ዴኮሬት የማደርገው። ካስተርዱን ጎድጓዳ ሳህን ውስጥ ከትቼ በላስቲክ